በዚህ ሳምንት ዕጣ ይወጣላችኋል። በናዝሬቱ በጌታ በኢየሱስ ስም ልጸልላችሁ ነው። ፈጥናችሁ በኮሜንት ሴክሽን ላይ ሪሲቭ አድርጉ። በጌታ በኢየሱስ ስም ሁላችሁም ይህ ቪዲዮ በፍጥነት ወደ እናንተ ከደረሰ 50 ጊዜ ኮፕሊንግ፣ 1 ጊዜ ሪፖስት እና በጌታ ለ10 ሰው ሼር አድርጉ። እንዲህ ብዬ ሊባርካችሁ ነው። በዚህ ሳምንት ዕጣ ይወጣላችኋል። መጽሐፍ ሲናገር ዮናስ ምዕራፍ 1:7 ላይ እርስ በርሳቸው ኑ ዕጣ እንጣጣል ተባሉ። ዕጣውም ተጣጣሉ፣ ዕጣውም በዮናስ ላይ ወደቀ እንደሚል በዚህ ሳምንት አንዳንዶቻችሁ ላይ በጌታ በኢየሱስ ስም ዕጣ አንደኛ ይወጣላችኋል። ለአንዳንዶቻችሁ በዚህ በ1 ሳምንት ውስጥ፣ በ2 ሳምንት ውስጥ፣ በ3 ሳምንት ውስጥ በጌታ በኢየሱስ ስም ዕጣ ይወጣላችኋል። ምንም አይነት ዕጣ ቆርጣችሁ ሊሆን ይችላል። የቤት ዕጣ፣ የመኪና ዕጣ፣ የመሬት ዕጣ፣ ምንም አይነት ኤቭሪቲንግ በኢየሱስ ስም ለአንዳንዶቻችሁ በዚህ ሳምንት፣ ለአንዳንዶቻችሁ ቀጣይ ሳምንት፣ ለአንዳንዶቻችሁ ከ1 ሳምንት በኋላ፣ ከ2 ሳምንት በኋላ፣ ከ3 ሳምንት በኋላ ዕጣ በኢየሱስ ስም አንደኛ ይወጣላችኋል። እግዚአብሔር ብሎኛል። ሳታሳልፉ አሜን በሉ። በኢየሱስ ስም ዕጣ ሲወጣላችሁ አይቻለሁ። በኮሜንት ሴክሽን ላይ በእምነት ሪሲቭ አድርጉ። ዕጣ ለኔ አንደኛ ይደርስልኛል፣ ይወጣልኛል ብላችሁ በኮሜንት ሴክሽን ላይ በእምነት ጻፉልኝ። እግዚአብሔር የሚሰራው በእምነት ነው። በእምነት ጻፉ። በኢየሱስ ስም ሆኖላችኋል። ኢት ኢዝ ዳን